ሰላም እንዴት ናችሁ? ይህ የሜጀር ኢኮኖሚክ እንደ ፈንዳሜንታል አናላይሲስ ትምህርታችን ነው። ይሄኛው ሶስተኛ ቪዲዮአችን ነው። ኢንተረስት ሬት ምን እንደሆነ ዛሬ እናያለን እና ቶፒካችን ኢንተረስት ሬት ነው የሚሆነው። ባለፈው ያየነው ለማስታወስ ያህል ኢንፍሌሽን ምን እንደሆነ አይተን ነበር። እሱን ቪዲዮ ያላያችሁት ገብታችሁ እዩ፣ በጣም ነው የሚጠቅማችሁ። ለምን መጀመሪያ እሱን አይታችሁ ነው ወደዚህኛው የምታልፉት ማለት ነው። እና የዛሬ ትምህርታችሁ ዋና ሀሳብ የሚሆኑት ኢንተረስት ሬት ምን እንደሆነ እናያለን፣ ፌዴራል ሪዘርቭ ምን እንደሆነ እናያለን፣ ኤፍኦኤምሲ ምን እንደሆነ እናያለን፣ ለምን ኢንተረስት ሬት እንደሚጨምሩና እንደሚቀንሱ እናያለን። ኢንተረስት ሬት በዩኤስዲ በጎልድ እና በፎሬክስ እና በስቶክ ማርኬት ላይ እንዴት ተጽዕኖ እንደሚያሳድር እናያለን። ኤፍኦኤምሲ ስቴትመንት እና ፕሬስ ኮንፈረንስ እንዴት እንደሚሆኑ እናያለን። ኢንተረስት ሬት ዜና በትሬዲንግ ውስጥ ተጽዕኖ እንደሚያሳድር እናያለን ማለት ነው። እና ወደ ዛሬው ትምህርታችን ስናልፍ መጀመሪያ ላይ የምናየው ኢንተረስት ሬት ምንድን ነው ከምለው ነው። ኢንተረስት ሬት ማለት ባንክ ገንዘብ ሲያበድር ወይም ደግሞ ሲበደር የሚከፍለው የወለድ መጠን ማለት ነው። እና ለፎሬክስ ትሬደር ኢንተረስት ሬት ማለት የአንድን ሀገር ምንዛሬ በጣም የሚያንቀሳቅስ ዋና መሳሪያ ነው ማለት ነው። እና ኢንተረስት ሬት በጣም አስፈላጊ ነው በማርኬት ውስጥ ማለት ነው። እና ፌዴራል ሪዘርቭ ምንድን ነው ለምለው ነገር ፌዴራል ሪዘርቭ ማለት ሴንትራል ባንክ ማለት ነው። ማለት ፌዴራል ሪዘርቭ በጣም ትልቅ ኃላፊነት አላቸው ማለት ነው። እነሱ ዋና የሚያደርጉት ነገር መጀመሪያ ላይ ኢንፍሌሽን መቆጣጠር ነው። ሁለተኛ ላይ ደግሞ የስራ እድልን ማሳደግ ነው። አሜሪካ ውስጥ የስራ እጥረት ካለ ስራን መጨመር ነው ማለት ነው የነሱ ስራ እና ኢንፍሌሽን ይቆጣጠራሉ። እና ሌላው ደግሞ የፋይናንስ ስርዓትን መጠበቅ ነው። ኢንተረስት ሬትን መወሰን ነው ማለት ነው የነሱ ትልልቅ ስራዎች ማለት ነው። እና ትልቅ ኃላፊነት አላቸው ማለት ነው ፌዴራል ሪዘርቮች። እና ፌዴራል ፈንድ ሬት ምን እንደሆነ እናያለን። ፌዴራል ፈንድ ሬት ማለት ደግሞ ባንኮች እርስ በርሳቸው ኦቨርናይት ገንዘብ ሲበዳደሩ የሚከፍሉት የወለድ መጠን ማለት ነው። እና ባንኮች ገንዘብ ለምንድን ነው እርስ በርሳቸው የሚበዳደሩ ለምለው ነገር ባንኮች ፌዴራል ሪዘርቭ ኦር ሴንትራል ባንክ ላይ ማለት ነው የሚያስቀምጡት ገንዘብ አለ እና እንደ መጠባበቂያ ማለት ነው። እና ያ ገንዘብ እንዲጎል ስለማይፈልጉ እንትን ያደርጋሉ፣ ከሌላ ባንክ ገንዘብ ይበደራሉ ማለት ነው። ስለዚህ ያን ገንዘብ ደግሞ ወለድ አለው። ያ ወለድ ደግሞ የሚያስቀምጠው ፌዴራል ሪዘርቭ ነው። ከዚህ እስከዚህ ሬንጅ ውስጥ ወለዱ ከዚህ እስከዚህ ሬንጅ ውስጥ መሆን አለበት ብሎ ያስቀምጣሉ። ባንኮች ደግሞ በዛ ላይ ተመስርቶ ይበዳደራሉ ማለት ነው። እና ስለዚህ የጎደለውን ባንክ ከገንዘብ ያለው ባንክ ለአንድ ሌሊት ይበዳደራሉ ማለት ነው። እና ኤፍኦኤምሲ ምንድን ነው ለምለው ነገር ኤፍኦኤምሲ ፌዴራል ኦፕን ማርኬት ኮሚቴ ነው። እና ኤፍኦኤምሲ ማለት የአሜሪካ ማዕከላዊ ባንክ የፌዴራል ሪዘርቭ ውስጥ ያለ እንትን ነው፣ ኮሚቴ ናቸው ማለት ነው። ፌዴራል ሪዘርቮች ዋና ኃላፊነታቸው ምንድነው? የአሜሪካን ገንዘብ ፖሊሲን መወሰን ናቸው ማለት ነው። የአሜሪካን ገንዘብ ፖሊሲ እሱን የመወሰን እነሱ ናቸው ማለት ነው ኃላፊነት ያላቸው። እና ኤፍኦኤምሲ ፌዴራል ኦፕን ማርኬት ኮሚቴ እና እነሱ የሚያደርጉት ነገር ፈንድ ሬትን መወሰን ናቸው፣ ኢንፍሌሽንን መቆጣጠር፣ የስራ እድልን መደገፍ ማለት ነው። ዋና ኃላፊነታቸው ማለት ነው። እና ኤፍኦኤምሲ ፌዴራል ኦፕን ማርኬት ኮሚቴ ስንት አባላት አሉት ለምለው ነገር በአጠቃላይ 22 ኮሚቴ አባላት አሉት። እና ከነዛ ውስጥ 12ቱ ድምጽ መስጠት የሚችሉት ናቸው ማለት ነው። ስለዚህ ከ12ቱ 7ቱ
የፌዴራል ሪዘርቭ ቦርድ ኦፍ ገቨርነንስ አባላት ናቸው ማለት ነው። እነዚህ በአሜሪካ ፕሬዝዳንት የሚሾሙ ናቸው ማለት ነው። እና አንዱ ደግሞ የኒውዮርክ ፌዴራል ሪዘርቭ ባንክ ፕሬዝዳንት ነው ማለት ነው። እና አራቱ የቀሩት ደግሞ የሌሎች ሪጂናል ፌዴራል ሪዘርቭ ባንክ ፕሬዝዳንቶች ናቸው ማለት ነው። እና እና እንዴት ነው የሚካሄደው? ኤፍኦኤምሲ መች ነው የሚኖረው ለምለው ነገር ኤፍኦኤምሲ በአንድ አመት ውስጥ ለ8 ጊዜ ነው ሚቲንጉ የሚሆነው ማለት ነው። እና በአንድ አመት ውስጥ 8 ጊዜ ብቻ ማለት ነው። እና ይሄ ብቻ ላይሆን ይችላል። ለምን የሆነ አስቸኳይ ነገር ካለ ሊቀመጡ ይችላሉ ማለት ነው። ይሄ ኤፍኦኤምሲ ስብሰባ ላይ ምንድነው የሚከናወነው ለሚለው ነገር መጀመሪያ ኢንተረስት ሬትን ኮምፕሊትሊ ሪዛልቱን ሳያወጡ በፊት በሁለት ነገር ላይ ዲፔንድ ይሆናሉ። የኢኮኖሚ መረጃዎችን ይመረምራሉ። ጂዲፒ ምን እንደሆነና ጂዲፒ ምን እንደነበረ፣ ሲፒአይ ምን እንደነበረ፣ አንኢምፕሎይመንት ሬት ምን እንደነበረ እሱ ላይ ዲፔንድ ሆኖ ኢንተረስት ሬትን ይወስናሉ ማለት ነው። እና ኢንተረስት ሬትን ለምን ይጨምራሉ ለሚለው ነገር ዋነኛው ነገር ኢንፍሌሽን ነው። ግዴታ ኢንፍሌሽንን መቆጣጠር አለባቸው ኢኮኖሚን ለመረጋጋት ማለት ነው። እና ሸማቾች ዋጋ እንዲቀንሱ ብለው ግዴታ ኢንተረስት ሬትን መጨመር አለባቸው። ኢንተረስት ሬት ሲጨምር ኢንፍሌሽን ይቀንሳል። ስለዚህ ኢንተረስት ሬትን ሲጨምሩ ባንኮች ሴንትራል ባንክ ኢንተረስት ሬትን ሲጨምር ሰዎች ባለፈው እንዳልኩኝ ገንዘብን ማውጣት አይፈልጉም። ሄዶ ባንክ ማስቀመጥ ነው የሚፈልጉት። ለምን? ወለዱ አሪፍ ስለሆነ ማለት ነው። እና ኢንተረስት ሬት ሲጨምር ደግሞ ሌላኛው ስራቸው ተቃራኒ ይሆናል። ለምን? አንኤምፕሎይመንትን መቆጣጠር አለባቸው። የስራ አለመኖር መቆጣጠር አለባቸው ማለት ነው። በአሜሪካ ውስጥ ስራ እንዲበዛ ነው የሚፈልጉት። ስለዚህ ምን ያደርጋሉ? ኢንተረስት ሬት ሲጨምር ኢንፍሌሽንም ተቆጣጠሩ፣ ግን የስራ አጥነት ደግሞ ይበዛል ማለት ነው። እንዴት ነው ለምለው ነገር አሁን ለምሳሌ የወለድ መጠን ሲጨምሩ ሰዎች ከባንክ ብር ተበድሮ ስራ ለመጀመር ይከብዳቸዋል ማለት ነው። ለምን? የኢንተረስት ሬት ወለድ መጠን ማለት ነው ከፍ ስላለ ማለት ነው። ስለዚህ ስራ እየቀነሰ ይሄዳል ማለት ነው። እና ለምንድነው ኢንተረስት ሬትን ደግሞ የሚቀንሰው ለምለው ነገር አንደኛው ስራ እንዲበዛ ኢንተረስት ሬትን ይቀንሳሉ። ሁለተኛ ደግሞ ጂዲፒ ሲቀንስ ነው። ይሄኛው አንኤምፕሎይመንትን ለመቆጣጠር ኢንተረስት ሬትን ይቀንሳሉ። ለምን? ኢንተረስት ሬት የወለድ መጠንን ባንኮች ሲቀንሱ ሄዶ ሰዎች ተበድሮ የሆነ ነገር ከፍቶ ሱቅም ይሁን የሆነ ስራን ከፍቶ ሊሰሩ ይችላሉ ማለት ነው። የወለድ መጠን ሲቀንስ ይሄ ደግሞ ስራ እንዲበዛ ያደርጋል ማለት ነው። በዚያ አኳያ ኢንተረስት ሬትን የሚቀንሱበት አሪፍ ነው ማለት ነው። ኢንተረስት ሬትን ሲቀንሱ እና ኢንተረስት ሬት በፎሬክስ ላይ የሚያሳድረው ተጽዕኖ ምንድነው? ኢንተረስት ሬት ሲጨምር አሁን ኢንተረስት ሬት ሲጨምር ዩኤስዲ ስትሮንግ ይሆናል። ለምን? የዩኤስዲ ፈላጊዎች ይበዛሉ ማለት ነው። እና ዩሮ ዩኤስዲ ደግሞ በተቃራኒው ይወርዳል ማለት ነው። ጎልድም ይወርዳል። እና እነዚህ ኮሚቴዎች ምንድነው ማድረግ ያለባቸው ለምለው ነገር አንደኛ ተመጣጣኝ ነው ኢንተረስት ሬትን በሆነ ነገር ላይ ዲፔንድ ሆኖ ነው ሪፖርቱ የሚያወጡት ማለት ነው። ወይም ኢንፍሌሽን ላይ ወይም ደግሞ አንኤምፕሎይመንት ላይ። ስለዚህ እኛ ሁለቱንም ማየት አለብን ማለት ነው። እና እንዴት ነው ኤፍኦኤምሲን ፕሪዲክት ማድረግ የምንችለው ለምለው ነገር ኤፍኦኤምሲ እንዴት ነው
ማየት የምንችለው ለምለው ነገር መጀመሪያ ሲኤም ግሩፕ ዶት ኮም ብለን ዌብሳይት ላይ የእነሱ ዌብሳይት ላይ እንገባለን። ከዛም በኋላ እንደዚህ ያመጣልናል። ሊንኩን ቴሌግራም ላይ ለቃለሁ። እንደዚህ ያመጣልናል እና ይሄኛው 62.1% ለምለው ይሄኛው የ2026 ጁላይ ቀጣይ እየመጣ ያለው ጁላይ 27 እየመጣ ያለው ሮብ ላይ ለምንለቀቀው ኤፍኤምሲ ይሄኛው የተቀመጠው ፕሬዲክሽን ነው ማለት ነው። ይሄኛው ፕሬዲክሽን ምን ይላል? 62.1% ኢንተረስት ሬት እዛ ላይ ይቆያል እያሉ ነው። እዛ ላይ ይቆያል፣ ሪሜን ዘ ሴም ይሆናል። ግን 37.1 ሊጨምሩ ይችላሉ ኢንተረስት ሬትን እያሉ ነው ማለት ነው። ይሄኛው ፕሬዲክሽን ነው ያስቀምጣሉ ማለት ነው። እንደዚህ ሊሆን ይችላል። ይሄኛው ለምሳሌ በጣም ከፍ ሲል ወደ 90 ወደ 82 ከፍ ሲል ኢንተረስት ሬት ሳይወጣ በፊት ከ15 ቀን በፊት ሊሆን ይችላል ማርኬቱ በጣም ሙቭ ማድረግ ይጀምራል። ለምን? አሁን ለምሳሌ ኢንተረስት ሬት ከት ይደረጋል ብሎ 90% ከተገመተ ጎልድ በፍጥነት ወደ ላይ መሄድ ይጀምራል ማለት ነው። ከ15 ቀን በፊት ማለት ነው። ኤፍኦሚሲ ማለት ኤፍኦሚሲ ሳይወጣ በፊት ማለት ነው። እና ሲወጣ ብቻ አይደለም መጀመሪያ ራሱ ፕሬዲክሽኑ በጣም ከፍ ካለ ማርኬቱ በጣም ሙቭ ያደርጋል ማለት ነው። እና ማየት ትችላላችሁ። ፖስት አደርጋለሁ። ቴሌግራም ላይ ግቡና cmgroup.com ማየት ትችላላችሁ እና እንዴት ፕሪዲክት እንደምታደርጉት እንደዚህ ነው ማለት ነው። እሺ፣ አመሰግናለሁ።